እኔ ከሁለት ሰዓት በፊት አንድ ቪዲዮ ሰራው። ምን የሚል ተጠንቀቁ የሚል ሀዲጋ ምናምን የምትሄዱ ሰዎች ብዬ ነበር አይደል? አሁን ከኢንሻ በፊት አንዷን የመኒ ጋር ያዟት፣ አበሻዋን የመኒ ወንድ ጋር የት ሀዲጋ። ይሄን ያለኝ ወላሂ ጓደኛችን ነው፣ አይኑን ባዩ ያሳየው። ምን ይሻላችኋል ወንድም? እዛ ጥላሃት ይሄድክ ወንድም ያው ኦቀው ተይዛ ነው። ቤት አከራይም ከዛው ከቅርብ ከሆነ የወጣችው ሀዲጋ ምናምን ብላ የወጣችው ከሆነች ወንድ ጋር ተይዛለች። ወንድም አለም ረተው ወላሂ ስንት ሚስኪን አለ መስራት መኖር የሚፈልግ በእናንተ መበላቀጥ በእናንተ ዝርንነት የብዙ ሰው ሪዝቅ ታጠፋላችሁ። ገባችሁ? ሹፌርና ቤት አከራዮች ደግሞ ቤታችሁን ሰትራችሁ ያዙ፣ ቁልፍ አቆልፉ፣ የሚፈልጉትን ነገር አምጡላቸው። መዝናናት ከፈለጉና ሀዲጋ ከፈለጉ ደግሞ ስነ ስርዓት ይዘው አለባበሳቸውን አሳምረው አስተካክለው ተዝናንተው እንዲመጡ አድርጓቸው። ገና ከቤት ሲወጡ አለባበሳቸውን ማየት ትችላላችሁ። ሹፌሮችም ስትጭኗቸው እህትህ የማይሆን አለባበስ ለብሳ ስትወጣ እንደማትወድ ሁሉ ሚሻወር ሚዛ ስትር ተቆጣት። ሁለተኛ አዳዲስ የመጣችሁ ወንድሞች ህጋዊ ነን ብላችሁ አትመጻደቁበት። ያስይዛችኋል፣ ያስበቃችኋል። ለስራ ተሯሯጡ፣ ለመዝናናት ወክፉ፣ ለፎቶ ለምን አትሯሯጡ? ብዙ ወጪን አወጣችሁ የመጣችሁት ስራ ጠፍቶ እየተንገላታችሁ ነው። ለስራ ነው መሯሯጥ ያለባችሁ። እውነቴን ነው። እኔ ምን አያገባኝም፣ ግን የሚዲያ ሰው ነኝ፣ መናገር አለብኝ። የሚጠቅም ይጠቅመዋል። እለፉት። ንቄት ያለባችሁ ችግር ያለባችሁ እለፉት። ብትያዙ ሀገራችሁ ብትገቡ የምትጠቀሙና የምትጎዱት ታውቁታላችሁ። ብትሳፈሩ መሳፈር የለም። ብሎም ደግሞ ያ ቤት መሰበር በየቤቱ ፍተሻ ቢመጣ እያንዳንዳችሁ ምን አይነት ችግር እንደሚያጋጥመን ታውቁታላችሁ። ስለዚህ ተጠንቀቁ ማለት ነው ሁላችሁም። ሀበሻ ሴት ከየመኒ ወንድ ጋር ሀዲቃ ወይም ደግሞ መዝናኛ ቦታ ስትሳሳም ፖሊስ ያዛት። የት? ሳውዲ። የት? ጅዳ። ልዩ ቦታውን መጥቀስ አልፈልግም። ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁ። ትናንትናም ቪዲዮ ሰርቼ ነበረ። አካውንቴ በጣም ስለቆየሁበት ቪዲዮ ከመልቀቅ ካቆምኩኝ ቫይራል እየወጣ ስላልሆነ በቻላችሁት መጠን ሸር አድርጉልኝ፣ ላይክ አድርጉልኝ። በምችለው መጠን እናንተን የሚጠቅምና እንድትጠነቀቁ የሚረዳችሁን ነገር ነው ቪዲዮ የምሰራው። እንደሌላው ፕራንክ ሌላ መጥፎ ነገር አይደለም የምሰራው። ለማንኛውም ወደ ዋናው አጀንዳ ሲሄድ ከትናንት ወዲያና ዛሬ እየሰማናቸው እያየናቸው እየወጡ ያሉ ነገሮች እጅግ በጣም ያስፈራሉ፣ ያሳዝናሉ። አንደኛ ምስኪኑን ማህበረሰብ ሰርቶ ሊለወጥ ልጁን ሊያሳድግ ኑሮውን ሊያሻሽል የቤተሰቦቹን ችግር ሊቀርፍ የመጣውን ምስኪን ወጣት እጣ ፈንታ አታሳጥሩበት። እናንተ ራሳችሁን ሆናችሁ በራሳችሁ መንገድ በራሳችሁ ብቻ አይደለም የሚቀረው ስቃው ወይም ደግሞ ይህ መከራ። ጅዳ ላይ አንዷ ከቤቷ ወይም ደግሞ ከሌላ ቦታ ወደ ሌላ ቦታ ስትንቀሳቀስ ተከታትለው ያዟት። እንዴት እንደያዟት ነግራችኋለሁ። የለበሰችው ምለወን ወይም ደግሞ የተለያየ ከለር ያለው አባያ ነገር እንደጋውን ነው። አባያም አይደለም፣ ትክክለኛ አባያ ጥቁር ነው። እና ያንን ለብሳ እምብርቷ ድረስ የሆነ ቲሸርት ለብሳ ከስር የለበሰችው ደግሞ ጅንስ ሱሪ ነው። እምብርቷ ከፊት ለፊት ይታያል፣ እንዳለ ራቁቷን ናት ማለት ይቻላል። ኢትዮጵያ እንደሚለበሰው ሱሪ። ከዛ ከኋላ እየተከታተሏ ስለነበረ ሚስኪኑን ለፍቶ አዳሪ ሚሻወር ትደውልና ስራ ቦታ ውሰደኝ ና ትለዋለች። እሱም እንጀራ ነውና አሁን ስደት ሳውዲ አረቢያ በተለይ ስራ ስለጠፋ እንቅልፉን አቋርጦ ይነሳና እየዳጠ የሚፈልግበት ቦታ ሎኬሽኑን ትልክለትና ይዟት ይሄዳል። ከዛም ግን ከኋላ እየተከታተሏ ስለነበረ ተከትለዋት ወደ ገባችበት ቤት ይገባሉ። እሱን አሁንም ሌላ ቦታ ተወስደኛለህ አቁመህ ጠብቀኝ ብላ በር ላይ ይቆማል። ይከታተሉና ይገባሉ። እቤት ይገቡና ልጅቷን የገባችበትን ክፍል ወይም ደግሞ የገባችበትን ቤት እንዲያሳይ ሚሻወሩን ይጠይቁታል። ሚሻወሩም እዚህ ውስጥ ነው የገባችው፣ የትኛው ክፍል እንደገባች አላውቅም ይላል። ውስጥ ይገባና ያንኳኳል።
እና ሲያንኳኩ ግን የለበሱት ሲቪል ስለነበረ እንዲህ አይነት ልጅ ዝገብታለች ጓደኛችን ናት ይሏቸዋል፣ ያሳዩአቸዋል የገባችበትን ቤት። እዛ ቤት ውስጥ ግን አሁን ላይ እንዳልኳቸው ስራ የለም። ኢቃማ ያሰሩ ከኢትዮጵያ ቦታ ሽጠው ቤት ሽጠው የተለያዩ ነገሮችን ሽጠው በኢቃማ መጥተው እዛ ሀገር ስራ ፈተው የተቀመጡ እንዲሁም ኢቃማ የሌላቸው ስራ የፈቱ የወለዱ ነፍሰ ጡሮች ብቻ ባህርተኞች በጣም ብዙ ሰዎች ነበሩ እዛ ኢማራት ወይም ደግሞ እዛ ፎቅ ቤት ውስጥ ጠረግ አድርገው እነዛን በመኪና ጭነው ወደ እስር ቤት ህፃን ነፍሰ ጡር አልቀረም ይዘው ሲገቡ፣ ከዛ እሷ እዛ ቤት ስትገባ ምንድነው ይዛ የገባችው? ይሄንን ቆሻሻ አስካሪ ነገር ነው። የተለያዩ ነገሮች በዱቄት በከረሚላ እንዲሁም ቅጠሉን ውሃውን የሌለ ነገር የለም። ስሙን መጥቀስ ስለማይቻል ለዛ ነው በደፈናው የምነግራችሁ። ቦርሳ ውስጥ የያዘችው ያንን ስለነበረ ሴትዮዋ ጅዳ ላይ የቆየች ናት። በዚህ ስራ ስታከፋፍል የኖረች ናት። አሁንም እየዞረች እያከፋፈለች ነው። የዛን ሰዓት ተከታትለው ያዟል። ያ መከረኛ ሚሻወር እዛ ቤት ውስጥ ያሉ ሚስኪኖች ያልፍልናል ብለው ብዙ ዋጋ ከፍለው እዛ ሀገር የመጡ እህቶች ወንድሞች በየመን ሲመጡ በረሃው፣ ረሃቡ፣ ጥሙ፣ እንግልቱ፣ ስቃው፣ መንገድ ድካሙን አልፈው እዛ ሀገር የገቡ እህቶቻችን የዚህን ሀገር ውሃ እንኳን አጣጥመው ሳይጠጡት መልሰው እስር ቤት። በማን የተነሳ? በእሷ የተነሳ። ከዛ ቤት ደግሞ እንደገና ተከትለው እሷ የምትሰራበት ዋና ቦታዋን ምሪ ብለው ዋና ቦታዋ ይዛቸው ትሄድና አሁንም እዛ ያሉ ወንድሞቻችን ይሄንን ምናምን ነገር የሚሸጡ ይያዛሉ። አጠቃላይ በጣም ብዙ ሰው በጣም ብዙ ሚስኪን ወደ እስር ቤት ገብቷል። አንዱ ይሄ ነው። ሁለተኛው ሀዲቃ ቦታ ላይ አንዷ ተወጣና ትቆያለች። ስትቆይ ግን ማን ጋር ነው የተቀመጠችው? ሱዳኒ ማነው የመኒ ጋር። ከየመኒው ጋር ልክ ኢትዮጵያ በየአጥሩ ስር በየትምህርት ቤቱ ስር በየተለያየ ቦታ ስር እንደሚጃጃሉት እንደዛ የተደረገ ይያዛሉ። ባልና ሚስት አይደሉም፣ በአገር አይገናኙም። እሷ ኢትዮጵያዊ እሱ ሱዳኒ። የት ይዘዋቸው ማነው? እሱ የመኒ ነው፣ ሱዳን አይደለም። እሱ የመኒ የት ይዘዋቸው ይገባሉ? እስር ቤት። እንግዲህ ያቺ ልጅ ባል ይኖራታል፣ ቤት ልጅ ይኖራታል፣ ብዙ ነገር አለ። አስቡት፣ እስር ቤት ገባች። አሁን በተቀሉ መልላችሁን የፈለኩት ሳዑዲ አረቢያ ላይ ስትኖሩ ትናንትናም ብየዋለሁ፣ ህጉን ጠብቁ። ህጉን ካልጠበቃችሁ ለእናንተ ብቻ ሳይሆን ለሌላውም መከራ ነው የምትሆኑት። እህታችን ሸዋዬ ገጠሬዋን ቤቷ ውስጥ መድኃኒት ትሸጣለች ብለው ቤቷን አስያዙባት፣ የምትሰራበትን ቦታ አስጠቆሙባት። እሷ ቤት የሄዱት ፖሊሶች ጥሩ ስለነበሩ ልጅቷ የምትሰራውን ነገር ልብስ ስለሆነ ምንም ነገር ስላልተገኘባት ትናንትና ስታለቅስ ነው የዋለችው። አሁን ይሄ የወባ ክኒን የልጅ ማስወረጃ ምናምን በቦርሳችሁ ይዛችሁ የምትሄዱ ሴቶች ጥንቃቄ አድርጉ፣ ጥንቃቄ አድርጉ። እነዚህ ነገሮች እዚህ ሀገር አይፈቀዱም፣ ህገ ወጦች ናቸው፣ አይፈቀዱም እዚህ ሀገር እነዚህ ነገሮች። የወሊድ መቆጣጠሪያ ክኒኖች፣ ማስወረጃ ክኒኖች እንዲሁም ደግሞ የወባ ክኒን የተለያዩ ክኒኖች ሀገራችን ላይ ስንታመም የምንወስዳቸው ክኒኖች እዚህ ሀገር ክልክል ናቸው። ከሐኪም ቤት ትዕዛዝ ወይም ደግሞ ከፋርማሲ ውጭ እነዚህን ነገሮች ይዛችሁ ከተገኛችሁ ራሳችሁ ለመጠቀም እንኳ ቢሆን ከሐኪም ቤት የተገዛበትን ወረቀት ወይም ደግሞ ታማችሁ የተመረመራችሁበትን ወረቀት ካልያዛችሁ አብራችሁ ትያዛላችሁ። ከተያዛችሁ ደግሞ በወንጀል እስር ነው የምትታሰሩት። ዝም ብሎ እንደ ህገ ወጥ እስረኛ አይደለም የምትታሰሩት። እዚህ ሀገር ላይ አሁን ላይ እንኳን አይደለም ትንሽዬ ወንጀል ኑሮባችሁ ዝም ብሎ ታፍሶ የሚገባው ወጣት በእስር ቤት እየተንገላታ እየተሰቃየ ነው። ለህመም፣ ለስቃይ፣ ለእንግልት፣ ለረሃብ እየተዳረገ ነው። ስለዚህ እባካችሁ ለእናንተ ባታስቡ ኢትዮጵያ ላሉ እናቶች አባቶቻችሁ ሰቡ። ነገ ሌላ ቀን ነው ብላችሁ በተስፋ የምትጠብቁ እህቶቼ ደግሞ በእንዲህ አይነት መንገድ ሳታስቡት ሳታቅዱት እስር ቤት ተይዛችሁ መግባት ባላጠፋችሁት ነገር እውነት ለመናገር ለህሊናም እረፍት አይሰጥም እና እባካችሁን እህቶቼ ወንድሞቼ ጥንቃቄ አድርጉ።
አሁን ላይ አለባበስ እያዩ ነው። ፀጉርሽን ሹርባ ተሰርተሽ ምንቅ እያልሽ የምትወጪ አባያ ለበስኩ ብለሽ በፊት ለፊትሽ ከፍተሽ ከንፋስ ገልበህ ግባ የሚል አባያ ለብሰሽ የምትወጪ እንደኔ ቁመን የተንጀባረረ ጫማ ለብሰሽ የምትወጪ እንደዚህ አይነት ነገር እየለበሽ ምንቅ የምትይ ሀዲቃ ቦታ ሄዳችሁ የምትጃጃሉ የምትላፉ ወንድ ጋር የምትላፉ ጥንቃቄ አድርጉ። ወረቀት ማለት እዚህ ሀገር የመኖሪያ ፍቃድ ማለት ህጉን ስርዓቱን ሀገሪቱ የምትፈልገውን ነገር አድርጋችሁ ለመኖር እንጂ ለመጃጃል አይደለም። ጥንቃቄ አድርጉ። የመጣችሁበትን ዓላማ አትርሱ እባካችሁ። በእናንተ የተነሳ ደግሞ እጅግ በጣም ብዙ ምስኪን እህት ወንድሞቻችን ዋጋ እየከፈሉ ነው። እናም እዚህን ያለሁበት ሀገር ራሱ ኢጃዛ ቤት ውስጥ ሰውየው ያከራያቸው ሰዎች የሚበላውን ቅጠል ይዘው ተገኝተው ቤት ውስጥ ኢጃዛ ቤት ውስጥ ግማሾቹ አምልጠው ሴቶቹ፣ ግማሾቹ ሀዲቃ ሄደው ሊዝናኑ ቤት ውስጥ የተገኙ ግን ታፍሰው ጥርቅ ተደርገው ገብተዋል። ይውላችሁ እነሱ ኢጃዛ ቤት እንደዚህ አይነት ነገር እንኳን ያለበት ኢጃዛ ቤት ካለ እናንተ ኢጃዛ ቤት መቀየር ብቻ ነው ያለባችሁ። እነሱ ናቸው የሚበሉት፣ እኛ አይመለከተንም። ቢመጡ እኛን አይዙንም የሚባል ነገር የለም። በጨው ደንደስ በርበሬ ተወደስ እንደሚባለው በአንዱ ደንደስ እናንተም ተወቀጣላችሁ። ስለዚህ ጥንቃቄ አድርጉ። ባለ ኢጃዛ ቤቶች ማስጠንቀቂያ ተሰጥቷቸዋል። በየግሩፑ እየተነገረ ነው። ግሩፕ ላይ እየተነገረ ያለው ነገር ምንድነው? ኢጃዛ ቤቶች ሴቶች ሲወጡ ጥንቃቄ አድርጉ፣ ሴቶቹን ተከታተሉ። እንደገና የሚሻወር ተጭናችሁ ስከዱ የሚጭናችሁ ሰው ማን ነው? ታውቁታላችሁ ወይ? ሌላ ይሄ ምናምን ነገር አይጭንም ወይ? ኪሱ ውስጥ አያስገባም ወይ? የመኪናው ኋላ ኪስ ውስጥ አያስገባም ወይ? ይህን ነገር አጣርታችሁ በምታውቁት ታክሲ ሂዱ፣ በምታውቁት ሚሻወር ሂዱ፣ ተጠንቀቁ። አሁን ላይ በጣም ነው የከፋው፣ በጣም ነው ከዚህ በላይ የሚከፋል። ምክንያቱም እዛ ሀገር ላይ ይችን ወረቀት የፈቀደት ይችን ወረቀት እንድትሰራ ያደረጋት ለምክንያት ነው። እና ጥንቃቄ አድርጉ። ይሄን ለማለት ነው ዛሬ የመጣሁት። ወዳችኋለሁ። ስለነበረን ነገር ሁሉ ከልብ አመሰግናለሁ። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ እንዲሁም ሸር አድርጉልኝ። ኮሜንት ላይ ሀሳባችሁን ስጡልኝ። አካውንት ቫይራል እየወጣ ስላልሆነ ቫይራል እንዲወጣ አርዱኝ ለማለት ነው። መልካሙን ሁሉ ተመኘሁላችሁ። ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን፣ እኛን የሚያስብነውን አሳክቶ በሰላም ለሀገራችን ያብቃን። መልካም ጊዜ